ባለፈው ከባይናንስ የመጣልኝ ስጦታ እዚሁ ከእናንተ ጋር አንቦክስ በማድረግ ቪዲዮ ለመስራት ሞክሬ ነበረ። ታዲያ እዛ ቪዲዮ ላይ ለምንድን ነው ለአንተ ይህ ስጦታ የተላከልህ የሚለውን ጨምሮ የተወሰኑ ጥያቄዎች ተነስተዋል። እነሱን ለመመለስ ሞክራለሁ። የመጀመሪያው በጣም ብዙ ሰው ያነሳው ጥያቄ ሶ የሚለውን ቃል በጣም በተደጋጋሚ ብልሃል የሚል ነው። እኔም መልሼ ሳየው ሳላስተውለው አብዝቼዋለሁ ይመስለኛል። ከዚህ በኋላ ይህንን ቃል አንጠቀምም ማለት ነው። ሌላው ጥያቄ ገጣጥመህ አሳየን የሚል ሲሆን ተገጣጥሞ ይህን ይመስላል። እዚህ ላይ ሳይቀር የባይናንስ እና የጎፕሮ አርማ አላቸው። እንደዚሁም አብሮ የባትሪ ማቀፊያ ተልኮልናል። አብሮ 2 ባትሪ ያለው ማለት ነው። ይህንን ይመስላል ሲገጣጠም። ሌላው የታክስ ጉዳይ ነው። አልተቀረጥክም ወይ ነው። እቃውን ሲልኩ በፌዴክስ በኩል ነው የላኩት እና ለፌዴክሶች እንደላኩላቸውም ታክስ የሚቀረጥ ከሆነ ግምቱን አሳውቁንና እኛ እንከፍላለን ብለው ስለነበረ ኦልሬዲ ታክሱ ያለቀው በፌዴክስ እና በባይናንስ መካከል ነው ማለት ነው። እኔ ከተቀረጠ በኋላ አዳማ ከገባ በኋላ ነው የወሰድኩት ማለት ነው። ሌላው ብዙ ሰው ያነሳው ጥያቄ ደግሞ ለምንድን ነው ስጦታ የተላከልክ አንተ ምን ሰርተህ ነው የሚል ሲሆን ይህ ስጦታ እንዲላክልኝ ብዬ የሰራሁት ነገር የለም። ባለፈው እንዳያችሁት ሰርፕራይዝ ስጦታ ብለው ነው የላኩልኝ። ይሄ ስጦታ እንዲላክልኝ ምክንያቱ የሆነው ግን ከ2 ዓመት በፊት ጀምሮ ዩቲዩብ ላይ ስሰራቸው የነበሩ ስለ ትሬዲንግ ላይ ፎከስ ያደረጉ ቪዲዮዎች ናቸው ማለት ነው። አሁንም ስለ ትሬዲንግ የምሰራቸውን ቪዲዮ መከታተል የምትፈልጉ ከሆነ ይሄን የቲክቶክ ቻናል ፎሎ ማድረጋችሁን አትርሱ። በቀጣይ ቪዲዮ አገኛችኋለሁ። ሰላሙን